በእነዚህም ሀሳቦች ላይ ባንክና የተለያዩ ፋይናንሻል ካምፓኒዎች ማስታወቂያቸውን ለማሰራት ከፍተኛ የሆነ ክፍያ ይከፍላሉ። ሁለት ቻናሎች ተመሳሳይ የሆነ ቪው ወይንም ደግሞ እይታ ሊኖራቸው ይችላል። ነገር ግን አንደኛው ቻናል 10 እጥፍ ገንዘብ ይሰራል። ልዩነቱም ኒች የሚባለው ነገር ነው፣ ወይንም ደግሞ የሰሩበት ቪዲዮ ሀሳብ የገንዘብ ልዩነት ያመጣል። ሰላም እንዴት ናችሁ? እንኳን ወደ አልፋ ቲዩብ በሰላም መጣችሁ። በዛሬው ቪዲዮ ሃይስት ፔይንግ ወይንም ደግሞ ከፍተኛ ክፍያ ያላቸውን የዩቲዩብ ኒች ወይንም ሀሳቦችን እንዲሁም ለምን እነዚህ ሀሳቦች ወይንም ደግሞ ኒች ዩቲዩብ ላይ ከፍተኛ እንደሚያስከፍሉን እናያለን። ይሄንንም ከተረዳችሁ ከፍተኛ የሚከፍሉ አድቨርታይዘሮችን ወይንም ማስታወቂያ የሚያሰሩ ድርጅቶችን መሳብ ትችላላችሁ። በዚህም ከፍተኛ የሆነ ክፍያ ማግኘት ትችላላችሁ። እስከ መጨረሻው ድረስ ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በመጀመሪያም የምናየው ዩቲዩብ ለእናንተ የሚከፍላችሁ በሁለት ነገሮች ላይ ተመስርቶ ነው። እነዚህም ሲፒኤም እና አርፒኤም ይባላሉ። የመጀመሪያው ሲፒኤም ማለት ኮስት ፐር ማይል ሲሆን ወይንም 1000 ነው። ይሄም ማለት ማስታወቂያ የሚያሰሩ ድርጅቶች ለዩቲዩብ ቪዲዮ ላይ ለ1000 ኢምፕሬሽን ወይንም ደግሞ እይታ ለዩቲዩብ የሚከፍሉት ክፍያ ነው። ሌላኛው አርፒኤም ሲሆን ሪቬኑ ፐር ማይል ማለት ሲሆን ይሄም ማለት ዩቲዩብ ለእናንተ ለ1000 ቪው ወይንም ለ1000 እይታ የሚከፍላችሁ ክፍያ ነው። እዚህ ጋር መረዳት ያለባችሁ ከፍተኛ ሲፒኤም ካላችሁ ብዙ ቪው ወይንም እይታ ላይኖራችሁ ይችላል። ነገር ግን በታየላችሁ እይታ ልክ ብዙ ገንዘብ መስራት ትችላላችሁ። ይህም እንደሚታይላችሁ ሀገር፣ ኦዲየንስ እንዲሁም በምትሰሩት ኒች ወይንም ደግሞ የቪዲዮ ኮንቴንት ይወሰናል። በመቀጠል ዩቲዩብ ላይ ከፍተኛ የሚያስከፍሉንን ሀሳቦች ወይንም ደግሞ ኒች እናያለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በአንደኝነት የሚከፍሉን ፋይናንስ እና ኢንቨስትመንት ኒች ናቸው። በእነዚህ ኒቾች ላይ ስለተለያዩ ፋይናንስ ነክና ኢንቨስትመንት ላይ ቪዲዮ ስንሰራ ከፍተኛ የሆነ ክፍያ ይከፍለናል። ለምሳሌ ፐርሰናል ፋይናንስ፣ ቤዚክ ኢንቨስትመንት ነክ ነገሮች እንዲሁም ስለተለያዩ ክሬዲት ካርድ እና ክሪፕቶዎች ላይ ኤዱኬሽናል የሆኑ ቪዲዮዎችን ስንሰራ ከፍተኛ የሆነ ክፍያ ማግኘት እንችላለን። በእነዚህም ሀሳቦች ላይ ባንክና የተለያዩ ፋይናንሻል ካምፓኒዎች ማስታወቂያቸውን ለማሰራት ከፍተኛ የሆነ ክፍያ ይከፍላሉ። በአማካይ ከ$15 እስከ $40 ድረስ ሲፒኤም አላቸው። ይህ ማለት አንድ ድርጅት ዩቲዩብ ላይ ማስታወቂያውን ለማሰራት በ1000 ኢምፕሬሽን ወይንም እይታ ለዩቲዩብ ከ$15 እስከ $40 ድረስ ይከፍላል። በዚህም የእናንተ አርፒኤም ወይም ለእናንተ የሚከፈላችሁ ክፍያ ይጨምርላችኋል። በሁለተኛነት በከፍተኛ የሚከፍሉን ኦንላይን ቢዝነስ ወይንም ሜክ መኒ ኦንላይን ኒች ናቸው። በእነዚህ ኒቾች ላይ ስለተለያዩ ኦንላይን ላይ ገንዘብ እንዴት እንደምንሰራ ወይንም ገንዘብ የምንሰራባቸው መንገዶች ቪዲዮ የምንሰራ ከሆነ ከፍተኛ የሆነ ክፍያ እናገኛለን። ለምሳሌ ኦንላይን ቢዝነሶች፣ ፍሪላንሲንግ እንዲሁም ሳይድ ህስሎችና ዩቲዩብ ግሮዝ ወይንም ደግሞ ዩቲዩብ ላይ ግሮዝ እንዴት እንደምናገኝ እነዚህ ሀሳቦች ላይ ቪዲዮ የምንሰራ ከሆነ ከፍተኛ የሆነ ክፍያ እናገኛለን። በእነዚህ ኒቾች ላይ ቪዲዮ ስንሰራ በአማካኝ ከ$10 እስከ $30 ድረስ ሲፒኤም አላቸው። ወደ ሶስተኛውና አራተኛው ከመግባቴ በፊት ይሄ ቪዲዮ ኒች ከመምረጣችሁ በፊት ስለሚጠቅማችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሶስተኛነት ከፍተኛ የሚከፍሉን ቴክኖሎጂ እና ሶፍትዌር ኒች ናቸው። በእነዚህ ኒቾች ላይ ስለተለያዩ ቴክኖሎጂዎች እና ሶፍትዌሮች ላይ ቪዲዮ ስንሰራ ከፍተኛ የሆነ ክፍያ እናገኛለን። ለምሳሌ የተለያዩ አፕሊኬሽኖች ሲወጡ ወይንም ስለዛ አፕሊኬሽን አፕ ሪቪው የምናደርግ ከሆነ፣ ስለተለያዩ ኤአይ ቱሎች የምንሰራ ከሆነ እንዲሁም ቴክ ቱቶሪያል እና ሶፍትዌር ቱቶሪያሎች ላይ የተለያዩ ቪዲዮዎችን የምንሰራ ከሆነ ከፍተኛ የሆነ ክፍያ ማግኘት እንችላለን። በእነዚህ ኒቾች ላይ የተለያዩ የቴክኖሎጂ ካምፓኒዎች ማስታወቂያቸውን ለማሰራት ከፍተኛ የሆነ ክፍያ ይከፍላሉ። በአማካኝ ከ$8 እስከ $25 ሲፒኤም አላቸው። ይሄ ማለት እነዚህ ድርጅቶች ማስታወቂያዎችን ዩቲዩብ ላይ ለማሰራት በአማካይ ከ$8 እስከ $25 ለዩቲዩብ ይከፍላሉ። በአራተኛነት ከፍተኛ የሚከፍሉ ኒች ሪል ስቴት እና ሌክዠሪ ኒች ናቸው። በእነዚህ ኒቾች ላይ ስለተለያዩ ሪል ስቴት እና ውድና ቅንጡ ስለሚባሉ ነገሮች ቪዲዮ የምንሰራ ከሆነ ከፍተኛ የሆነ ክፍያ ማግኘት እንችላለን። ለምሳሌ ሌክዠሪ የሚባሉ ወይንም ውድ የሚባሉ ቤቶች እንዲሁም ውድና ቅንጡ የሚባሉ መኪኖች ከፍተኛ ወጪ ያላቸው ጉዞዎች ላይ የተለያዩ ቪዲዮዎችን የምንሰራ ከሆነ ከፍተኛ የሆነ ክፍያ ማግኘት እንችላለን። በእነዚህ ኒች በአማካኝ ከ$10 እስከ $30 ሲፒኤም አላቸው። ይህ ማለት ድርጅቶች ማስታወቂያቸውን እነዚህ ቪዲዮዎች ላይ ወይንም ኒቾች ላይ ማስታወቂያዎችን ለማሰራት ከ$10 እስከ $30 ለዩቲዩብ ይከፍላሉ። እነዚህ የነገርኳችሁ ሲፒኤሞችም ከፍተኛ ሲሆኑ
ዩቲዩብ ለእናንተ የሚከፍላችሁ ክፍያ ወይም አርፒኤም ከፍተኛ ይሆናል። ዩቲዩብ ላይ ዝቅተኛ የሆነ ክፍያ ወይም ሎስት ፔይንግ የሚባሉት ኒቾች ወይም ደግሞ ሀሳቦች ኢንተርቴንመንት ላይ የምንሰራቸው ቪዲዮዎች ናቸው። ለምሳሌ ሪያክሽን ቪዲዮ፣ ፕራንክ፣ ኮሜዲ እንዲሁም የተለያዩ ኢንተርቴንመንት ነክ የሆኑ ቪዲዮዎችን ስንሰራ ዩቲዩብ ላይ ዝቅተኛ የሆነ ክፍያ ወይም ደግሞ ሎስት ፔይንግ የሚባሉት ኒቾች ናቸው። እነዚህም የኢንተርቴንመንት ኒች ወይም ደግሞ ሀሳቦች ከፍተኛ የሆነ ቪው ወይንም ደግሞ እይታ ቢኖራቸውም ድርጅቶች ማስታወቂያዎችን ለማሰራት የሚከፍሉት ክፍያ ወይንም ደግሞ ሲፒኤም ዝቅተኛ ነው። በመጨረሻም የምነግራችሁ በኢንተርቴንመንት ኒች ላይ 1 ሚሊዮን ቪው ከሚኖራችሁ በፋይናንስ እና ኢንቨስትመንት ኒች ላይ 100,000 ቪው ቢኖራችሁ ከፍተኛ የሆነ ክፍያ ማግኘት ትችላላችሁ። የዛሬውን ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኮሜንት ካላችሁ ከስራ አስቀምጡልኝ። መልካም ጊዜ